አንድ አስደናቂ እውነት ልንገራችሁ። በዓለም ላይ ካሉ ሀብታሞች አንዱ የሆነውን ጆን ዲ ሮክፌለርን አንድ ጋዜጠኛ ጠየቀው። ለመሆኑ ለአንድ ሰው ምን ያህል ገንዘብ ቢኖረው ነው በቂ የሚሆነው ብሎ ጠየቀው። ሮክፌለር ምን ብሎ የመለሰ ይመስላችኋል? ጀስት ኤ ሊትል ቢት ሞር ወይም ገና ጥቂት ተጨማሪ ነበር ያለው። ይህ ሰው በዘመኑ የዓለምን ፎርብስ ዝርዝር በአንደኝነት የሚመራ ቢሊዮነር ነበር። ታዲያ ይህ ቢሊዮነር ባለው ሀብት በቃኝ ካላለ እኛስ መቼ ነው በቃኝ የምንለው? አዲስ ስልክ ስንገዛ፣ አዲስ ስራ ስናገኝ ወይም የተመኘነውን ቤት ስንሰራ ለጥቂት ቀናት ደስ ይለናል። ከዚያ ግን ያ ደስታ ይጠፋና ሌላ ተጨማሪ መፈለግ እንጀምራለን። ዛሬ በአባትዩብ የሰው ልጅ ፍላጎት ለምን እንደማያልቅ ከሳይኮሎጂና ከመጽሐፍት አንጻር በጥልቀት እንመረምራለን። በሳይኮሎጂ ውስጥ ሄዶኒክ ትሬድሚል ወይም የደስታ መሮጫ ማሽን የሚባል ጽንሰ ሐሳብ አለ። ማሽኑ ላይ ስትሮጡ ቦታ አትቀይሩም። ዝም ብላችሁ እዚያው ላይ ትደክማላችሁ። የእኛም ፍላጎት እንደዚሁ ነው። አንድ ትልቅ ግብ ላይ ስንደርስ አእምሮአችን በፍጥነት ካለንበት አዲስ ሁኔታ ጋር ይላመዳል። አዲሱ ነገር የድሮውን ያህል አያስደንቅም። ይህን በተመለከተ ዶክተር ሮበርት ሉስቲግ የተባሉ የነርቭ ሳይንስ ባለሙያ ዘ ሃኪንግ ኦፍ ዘ አሜሪካን ማይንድ በተሰኘው መጽሐፋቸው ላይ አንድ ትልቅ ልዩነት ያስቀምጣሉ። ደስታ ወይም ፕሌዠር እና እርካታ ወይም ኮንቴንመንት አንድ አይደሉም። ደስታ ወይም ፕሌዠር የምንለው በአእምሮአችን ውስጥ ዶፓሚን የተባለ ኬሚካል ሲለቀቅ የሚሰማን ስሜት ነው። ዶፓሚን ተጨማሪ ፈልግ፣ ሌላ ጨምር የሚል አነቃቂ ኬሚካል ነው። አዲስ ልብስ ስንገዛ ወይም ፌስቡክ ላይ ላይክ ስናገኝ የሚሰማን ይህንን ነው። እርካታ ወይም ኮንቴንመንት ግን የሚመጣው ሴሮቶኒን ከተባለ ኬሚካል ነው። እሱ ደግሞ ያለህ ይበቃሃል፣ አሁን ባለው ህይወት ተደሰት የሚል የተረጋጋ ስሜት ነው። የእኛ ትልቁ ስህተት እርካታን የምንፈልገው ደስታን በመደጋገም መሆኑ ላይ ነው። ነገር ግን ዶፓሚን በበዛ ቁጥር አእምሮአችን ይደነዝዛል፣ ይበልጥ ስግብግብ እንድንሆን ያደርገናል። ታዋቂው ዘመናዊ ፈላስፋና ባለሀብት ኖቫል ራቪካንት እንዲህ ይላል፣ ፍላጎት ማለት የፈለግከው ነገር እስኪሳካ ድረስ በራስ ላይ የምታውጀው የደስታ ማጣት ውል ወይም ኮንትራት ነው ይለናል። ይህ ማለትም አንድ ነገር እስካልተሳካ ድረስ አልደሰትም ብለን ራሳችንን በምኞት እስር ቤት ውስጥ እንቆልፋለን። ጥንታውያን የስቶይክ ፈላስፋዎችም ስለዚህ ጉዳይ መፍትሄ ያስቀምጠዋል። ሴኔካ የተባለው ፈላስፋ እንዲህ ብሎ ነበር፣ ድሃ ማለት ጥቂት ያለው ሰው አይደለም፣ ይልቁንም ብዙ የሚመኝ ሰው ነው ይለናል። ባለን ነገር ላይ ትኩረት ከማድረግ ይልቅ በሌለን ነገር ላይ ብቻ አእምሮአችንን ስናሳምመው የማይጠገብ ፍላጎት ባሪያ እንሆናለን። ከሌሎች ጋር ራሳችንን ማወዳደር ደግሞ ይህንን በሽታ የከፋ ያደርገዋል። ጎረቤታችን አዲስ መኪና ሲገዛ እኛ መኪና ባይኖርን እንኳን ሰላማችን ይጠፋል። ታዲያ መፍትሄው ምንድን ነው? ፍላጎቱን ሙሉ በሙሉ ማጥፋት ይቻላል? አይቻልም። ምክንያቱም ፍላጎት ለሰው ልጅ እድገትና ለስልጣኔ መገስገስ የራሱ አስተዋጽኦ አለው። ነገር ግን ፍላጎታችን እኛን እንዳይቆጣጠረን ማድረግ እንችላለን። በየቀኑ ጠዋት ስትነቁ የሌለኝ ምንድነው ከማለት ይልቅ ያለኝና ማጣት የማልፈልገው ምንድነው ብሎ ማሰብ ሴሮቶኒን ወይም የእርካታ ሆርሞንን ያመነጫል። ቁሳቁሶችን ከመግዛት ይልቅ ከቤተሰብ ጋር ጊዜ ማሳለፍ፣ አዳዲስ ቦታዎችን መጎብኘትና ዕውቀት መሸመት ዘላቂ እርካታን ይሰጣል። ስኬታችሁን ማህበረሰቡ በሚሰጣችሁ ጭብጨባ ሳይሆን በራሳችሁ የውስጥ ሰላምና እሴት መለካት አለባችሁ። ወዳጆቼ፣ ሕይወት እሽቅድምድም አይደለችም። ገና ጥቂት ተጨማሪ ካላገኘው ብላችሁ የዛሬውን ሰላማችሁን አትክፈሉ። ሮክፌለር ያላገኘውን በቃኝ ማለት እናንተ ዛሬ ባላችሁ ሕይወት ውስጥ ልታገኙት ትችላላችሁ። ምርጫው የእናንተ ነው። እናንተስ በሕይወታችሁ ይህ ነገር ቢኖረኝ ኖሮ ሙሉ በሙሉ እረካ ነበር ያላችሁት ነገር ተሳክቶላችሁ በኋላ ግን ሌላ ፍላጎት ውስጥ የገባችሁበት አጋጣሚ አለ? ያጋጠማችሁን እውነተኛ ታሪክ በኮሜንት አካፍሉኝ። ይህ ቪዲዮ ካስተማራችሁና ለአእምሮአችሁ ስንቅ ከሆነላችሁ ቪዲዮውን ላይክ ማድረጋችሁን አትርሱ። እንደዚሁ ሕይወትን፣ ሳይኮሎጂንና ጥልቅ ዕውቀቶችን የምንዳስስበትን ይህንን ሰርጥ በመቀላቀል የቤተሰባችን አባል ለመሆን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ በሌላ ድንቅ ርዕስ እስክንገናኝ ድረስ ሰላምና እርካታ ለእናንተ ይሁን። እስከዚያው ሰላምን ሰንብት።